በዩ ነው የምታውቂው ነው ገብቶሻል። ምንም ጆን ቢሽን አንተ ምን አገባህ? ምን አገባህ? ለማን መስለኝ እምነት እና ጋር እምነት የለኝም አትበይና። ምን አገባህ? ያገባህ እምነት የለኝም አትበይና። ኦሆ የኔ አባት ለማንኛውም ይመችሽ እና መልካም ቀን ይሁንልሽ። ቆስጣ ራስወልደሽ ነው። ቆስጣ አንድ ቁጥር እየጻፈልሽ ነው። እኔ ልውረድ። ቆስጣ ራስገብ ራሱን ያወረደው አረ ኔትወርክ ነው መሰለኝ። ኦኬ አንድ ቁጥር እየጻፈልሽ እኔ እኮ ይኸውላችሁ እኔ ቤት ላይ በነገራችሁ ላይ እንደዚህ እላፊ ቃል ካልተናገሩ ማንንም አላስወረደም። እንዴ ስነ ስርዓት የሌለው ሰው ምናምን ነው እንጂ ገባችሁ? ምንም ሳያረግ ዝም ብዬ ለምን አስወርደዋለሁ? ቆስጣን ጆሊ አይ እኛ ይኸውልሽ ማንም እፎይም ቢሆን ሊመጣልሽ እንኳን ቢችል ማለት ነው አንቺ ሙስሊም ሆነሽ አንቺን ለማዳን ከሆነ ልንመጣ እንችላለን። ጀስት ግን አንቺ ሙስሊም ካልሆንሽ ምን ያደርግልናል? ኖ ኖ ኖ አይደለማ። አንቺ ራስሽን እኮ እንደ ዳሽን ተራራ ቆለልሽብን። አንተ ጤነኛ አይደለም። ያምሃል አባቴ ያምሃል። ተረጋጊ። ቆይ አይደለማ ራስሽን እንደውትን አይሽ። አንተ ማን ስለሆንክ ነው እኔን የምታድነኝ? ሲጀመር አንተ ማን ስለሆንክ እኔን ታድነኛለህ? ንገረኝ። አስረስ አይደለም እፎይ ማን ስለሆነ እኔን ያድነኛል? አስረስ ማን ስለሆነ እኔን ያድነኛል? ሲጀመር ሀቢቢ ታዲያ ውይይቱ ለምን ፈለግሽው? ለምን ፈለግሽው ውይይቱ? ውይይቱን እፎይ እንዲያድነኝ ፕሊስ ናና አድነኝ ብዬ ለምን ነው ልድኝበት አይደለም እንዴ? ነው ለመፈመስ የፈለግሽው? ታዲያ ምንድን ነው አላማሽ? እኔ ጉዴ እና አላማሽ እንዴ? በጣም ጤነኛ ነኝ እንጂ እንዴ አላማሽን መንገር አለብሻ እንዴ? መዳን አልፈልግም ካለ አንተ ምን አገባህ? ጠይቀኝ። ራሱ እፎይ መጥቶ ራሱ እኮ የምትይው እኮ እኛ እኮ ጀነራሊ እንደ እምነት እንጂ እፎይ ልኮኔ መጣ። ፈርታችሁ ከሆነ ንገሩኝ። ፈርቶ ከሆነ እፎች አየሽ አይደለ አንቺ ገለልተኛ ነኝ ብለሽ ማለት ነው። እኮ እብድ እኮ ነው። ሸንኮራ እየበላ የሚውሰው አንዴ ምንድን ነሽ? ማነሽ አንቺ? ለምን ታለቅሳለህ? አንቺ አማርኛሽ ነው። ለምን ታለቅሳለህ? ምንድን ነው የሚያስለቅስህ? ነብዩ መሐመድ ቢመጡ ማለት ነው እሱ አይፈራም እኮ። ታዲያ ምንድን ነው ችግር? ነብዩ መሐመድ ሸንኮረት ቢመጡ እኮ አይፈራም እኮ ያስተናግዳቸዋል። ስርዓት ለምን ታለቅሳለህ? ጆኒ ሃይማኖታችንን አታሰድቢ። ሃይማኖታችንን አታሰድቢ። የአንቺ አላማሽ ምንድን ነው? ለጌታ ቃል ስጋ ሸንኮር አንተ ሸንኮራ መብላት ጤነኝነት አይደለም ያልክ ሰው እኔ አይ አላማው ምንድን ነው? አልሰማህም እንዴ? እኔ ቤት እኮ አዲስ አላማው ምንድን ነው? እኔ ቤት አዲስ እኮ መወያየት ሁሌ እኮ ነው ውይይት ያለው። አላማው ምንድን ነው እኮ ጆኒ አላማው ምንድን ነው? ዛሬ ነው ያየው እኔ ቤት መወያየትን ብርቅ ሆነ። ኧረ ጀለስ ምን ሆነ ነው? አላማው ምንድን ነው እያልኩ እኮ ሁሌ ነው የምንወያየው። አላማው ምንድን ነው? የውይይቱ ውጤቱ ምንድን ነው? አላማው ውጤቱ ርዕስ ተሰጥቷቸዋል። በርዕሱ ላይ መወያየት ነው። በቃ አንተ እንደዚህ አይነት ሲወያዩ ምንድን ነው የሚገኘው ፖይንት? አላማው ምንድን ነው እንዴ? አላማ አታውቅም እንዴ? አላማ ያለው ቃል አላማ ያለው መልእክት ካስተላለፉ ገባ። አኖ የቤቱና ያንቺ አላማ እኮ ነው የጠየኩሽ። የቤቱና የኔ አላማ ምን ይመስልሃል? ምን አይነት ያቀርብ ይመስላል? እኔ ጠንቋይ አልቀልብ አንቺ ነሽ እንጂ ምን ነግሪ እኮ ምን አላማ ይዤ ነው? ለምሳሌ አሁን ያልኩት ጀለስ ሆነ ነው አላማህን እኮ አንተ መናገር አለብህ። አይደለም እንደዚህ ብለህ የምትጠይቀው እኮ የሆነ ከጥያቄው የወጣ ነገር ስታይ ነው። አንድ ሙስሊም አላማውን ንገረን እኮ አላማ የለሽም። ጋበዝኩ አንድ ክርስቲያን ጋበዝኩ አይደለ? አንድ ክርስቲያን ጋበዝኩ። ሁለቱ ፐርፌክት ናቸው በእኔ እምነት ማለት ነው። ሁለቱ